ጥበብ ይሰጣል እግዚአብሔር። አሁን በዓለም ላይ የምታዩትና የምትመለከቱት ነገር ሁሉ በምን የመጡ ነገሮች ናቸው? በጥበብ። በጣም ጎበዝ፣ በጣም ጎበዝ። በጥበብ የመጡ ናቸው። በቤታችሁ ያለው ቴሌቪዥን ስታዩ ጥበበኞች የሰሩት ነው። ስልክ ስታዩ ጥበበኞች የሰሩት ናቸው ነው። መኪና ስታዩ ጥበበኞች የሰሩት ነው። ሞተር ሳይክል ስታዩ ጥበበኞች የሰሩት ነው። ለምሳሌ ይህን አዳራሽ የሰሩት ጥበበኞች የሰሩት ነው። ጥበበኞች፣ ግንበኞች፣ እግዚአብሔር ሙያ የሰጣቸው ጥበበኞች የሰሩት ነው። ኢላ ያለው ቆርቆሮንስ የሰሩት ጥበበኞች ናቸው። ይህም ብረት አጥጠው የሰሩትስ የፈጠሩት ጥበበኞች ናቸው። አያችሁ፣ ይህን ሸክላ እኛ የረገጥነው የሰሩትስ ማን ናቸው? ጥበበኞች ናቸው። የተቀመጣችሁበት ወንበርን የሰሩት ጥበበኞች ናቸው። የለበሳችሁትን ልብስን እስቲ ልብሳችሁን ያዙ፣ ልብሳችሁን ያዙላችሁ፣ ያዝ እንጂ። ይሄን ልብስ የሰራው ማን ነው? ጥበበኛ ሰው ነው የሰራው ማለት ነው። እንግዲህ አያችሁ። እሺ፣ ይሄን የያዛችሁ መጽሐፍ ቅዱስ የሰሩትስ ጥበበኞች ናቸው። የምትጽፉበት እስክሪብቶ የሰሩትስ ጥበበኞች። እግዚአብሔር ለሰው ልጅ ምንን ይሰጣል? ጥበብን ይሰጣል። እግዚአብሔር ለእናንተም ይስጣችሁ። እንግዲህ የእናንተ ጥበብ ምን እንደሆነ መፈለግ አለባችሁ። አሁን ለምሳሌ እዚህ ጋር አስፋልት እየተሰራ ነው አይደለ? ሃይዌይ ተብሎ ኮሪደር ልማት ብዙ ነገሮች ፈርሶ አዲስ መንገድ አዲስ ለእናንተ እየተሰራላችሁ፣ ለእናንተ አዲስ መንገድ ደስ የሚል እና በጣም ታድላችሁ። ቆንጆ መንገድ ለእናንተ እየተሰራላችሁ ነው። በጣም እንድትዝናኑ፣ ነገ ቸርች ስትመጡ እንዳትቸገሩ ቆንጆ መንገድ እየተሰራላችሁ ነው። በሚቀጥለው ዓመት አካባቢ በቆንጆ መንገድ ላይ ነው የምትመላለሱት። ይሄን የሚሰሩ ታዲያ ሰነፎች ናቸው ወይስ ጥበበኞች ናቸው? ጥበበኞች ናቸው። እየቆፈሩ ቱቦ እየሰሩ ድልድይ እየሰሩ መሬቱን እያረሱ አያችሁ፣ ጥበበኞች። ስለዚህ አሁን እናንተ እንደነሱ መስራት ትችላላችሁ። ምን ስላላገኛችሁ? ጥበብ አላገኛችሁማ። እንደ ጥበብ አላገኛችሁ። ጥበብ ስታገኙ እናንተ ምን ትሆናላችሁ? ትሰራላችሁ ማለት ነው። ስለዚህ እግዚአብሔር ወደፊት ጥበበኞች እንድትሆኑ ምን ያስፈልጋችኋል? እናንተ እግዚአብሔርን መፍራት። እስቲ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ያስፈልጋል ማለት ነው። ሁለተኛው ነገር ደግሞ በጣም ደስ የምለው ከጥበብ ጋር ቀጥሎ ሁለተኛው ነገር ማስተዋል የሚባል ነገር አለ። ለማስተዋል ደግሞ የሚያስፈልግ ነገር አለ። ቅዱሱን ማወቅ። ቅዱስ መባለው እግዚአብሔር ነው። ቅዱስ ቅዱስ የተባለለት እግዚአብሔርን ማወቅ ወዴት ያመጣል? ወደ ማስተዋል ያመጣል። ወደ ማስተዋል ያመጣል። እሺ ቆይ ትምህርት ተምራችሁ በትምህርቶቻችሁ ላይ አንደኛ ሴሚስተር ላይ ሂሳብ ላይ ኤክስ የገባባችሁ ይስተኛችሁ ነው። ወደ ላይ ከኔ ጋር አለ። በእኔ ሂሳብ ላይ ኤክስ ገብቷል። እሺ አያችሁ፣ ብዙዎቻችሁ ሂሳብ ላይ ኤክስ ገብቷል። ምን ስለሆናችሁ? ስላላስተዋላችሁ ነው። አያችሁ። ቀጥሎ ደግሞ እሺ ሲዳመኛ ላይ ኤክስ የገባባችሁ እሺ አየ ስላላስተዋላችሁ። እሺ እንግሊዘኛ ላይ ኤክስ የገባባችሁ እንግሊዘኛ ላይ እንዴ ዋት ኢዝ ዩ እንኳን አልመለሳችሁም እንዴ? እሺ ጥሩ እኔም እንግሊዘኛ ላይ ኤክስ ገብቶብኛል መሰለኝ። ገብቶኛል የሆነ ቦታ ላይ ኤክስ ገብቷል። እኔም እንግሊዘኛ ላይ የሆነ ቦታ ላይ ኤክስ ገብቷል። እሺ አዳምጡ። አካባቢ ሳይንስ ኤክስ የገባባችሁ ቆይ ምግብ ከመብላት በፊት ምን ያስፈልጋል የምለውን ምርጫውን አልመለሳችሁም አይደለ? እጅ በሳሙና መታጠብ ነው ወይስ እጅ በሳሙና ደግሞ ውሃ መታጠብ ነው? በሳሙና እና በምን እጅ በሳሙና ይታጠብ አይደለ? እጅ በሳሙና ደግሞ
አያችሁ የምትማሩት ነገር እንድታስተውሉ እግዚአብሔር ምንን እንዲሰጣችሁ መጠየቅ ያስፈልጋል። ማስተዋል እንዲሰጣችሁ መጠየቅ ያስፈልጋል ማለት ነው። ስለዚህ ቅዱሱን እግዚአብሔርን ማወቅ ለሰው ልጆች ምንን ይሰጣል? ማስተዋልን ይሰጣል። እስቲ ማስተዋል በሉ። ከዚህ በኩል ያላችሁ ባላላችሁ እኔ ምን አስቀየምኳችሁ? በፈተናችሁ ላይ የገባው እርስ በማስታወስ የተቀየማችሁ ሁለተኛ